ስክሮል እንዳታረጉት። ለእንደዚህ አይነት ባህሪ ላላቸው ሰዎች ሼር አድርጉልኝ። እሱም ምን መሰላችሁ? ቲክቶከር ሊሆን ይችላል፣ ዩቲዩበር ሊሆን ይችላል፣ አርቲስት ሊሆን ይችላል። በቃ ነፃነት የምታሳጡ ሰዎች ቤተክርስቲያን ሲሄድ ካሜራችሁ፣ ለቅሶ ቦታ ላይ ካሜራችሁ። ምን ነው ባለጋችሁ? በዛ ቫይራል ለመውጣት እንዲህ ነው። ቆይ በአንድ ቶፕ ላይ ራሳችሁን የምትሰቅሉት? በአቋራጭ የሚባል ነገር እኮ የለም። ሂደት አለው። የእናንተ ማመጣጥ እኮ አለው አይደለ? አሁን ለደረሳችሁበት ስቴፕ ባንዴው እዚህ ያላችሁበት ቦታ ላይ ያልደረሳችሁ ጅሎች ናችሁ። የጅሎች ባህሪ ደግሞ ልንገራችሁ። ዛሬ የሆነ ችግኝን ተክለው መብቀሉን ይጠብቃሉ፣ ፍሬ ማፍራቱን ይጠብቃሉ። እንደዚህ አይነት ባህሪ ነው ያላቸው። ትልቅ ደረጃ ላይ አይደርሱም። እንደዚህ አይነት ሰዎች ትዕግስት የላቸውም። የሆነ ቶፕ ላይ ወይም ደግሞ ስኬታማ ለመሆን እኮ ትዕግስት ይጠይቃል። ሁሉም ነገር መነሻው ዜሮ ነው። ከዜሮ ልትነሱ ይገባል። ራሳችሁን ባንድ ባቋራጭ ራሳችሁን ቶፕ ላይ ለማድረግ አትሞክሩ፣ ስለማይሆን። ተፈጥሮም የእናንተ አመጣጥ ታውቁታላችሁ አይደለ? ባንዲው አሁን ባላችሁበት ደረጃ ላይ ራሳችሁን አላገኛችሁ። ክሬቲቪቲ ሁኑ። በራሳችሁ ኮንፊደንስ ይኖራችሁ። ያ ሰው የደረሰበትን ወይ ማየት፣ ማጥናት፣ መዳሰስ ከዛም በኋላ ያን ሰው መሆን ስለማትችሉ በራሳችሁ ክሬቲቪቲ ፈጥራችሁ ትልቅ ቦታ ላይ ለመድረስ መሞከር። እየተከታተላችሁ የሰውን ነፃነት የምትነፍጉ ሰዎች ማለት ነው። ይሄ መልእክቴ። እውነት ይደብራል። ነፃነት ስጧቸው። በእናንተ ላይ መደረግ የማትፈልጉትን ነገር በሰው ላይ አታድርጉ። ቦሪንግ ነው። እውነቴን ነው። ነፃነትም ከዚህ በፊት ተናግሯል። የሆነ በቃ አለ አይደለ? ታክሲ ሲጋፋ ስታየው እንዴ ይህ እኮ ከእናንተ ማህበረሰብ የወጣ ሰው ነው አይደለ? ሶሻል ሚዲያ ላይ ሌላ ሰው፣ አኗኗሩ ላይ ደግሞ ሌላ ሰው እየቀረጻቸው ያ ቪዲዮ አንድ ቫይራል ሊወጣ ይችላል። ከዛ በኋላ ግን ቫይራል ከወጣ በኋላ የእናንተ ስራ ምንድን ነው? እስቲ ንገሩ። ምን ልፈጥሩ ነው? አይታይም እኮ በቃ የምትፖስቱት ነገር ከዛ በኋላ አይታይም። የእናንተን የሆነ ነገር ፍጠሩ። እውነቴን ነው። ወይስ መነጋገሪያ ርዕስ ለማድረግ ነው? በቃ አይቼዋለሁ፣ አያው። ታዲያ ምን ይፈጠር? ሰው የደረሰበት ቦታ ላይ ለመድረስ እኮ እውነቴን ነው የእሱን ተምሳሌት አድርገ ከዛ በኋላ ሙሉ ለሙሉ የእሱን ወስዳ አይደለም መሆን ስለማትችል፣ ግን የራስን ክሬቲቪቲ መፍጠር መሆን መቻል፣ እሱ ነው ከባድ። ገና ሳትጀምር ሳትሞክረው ሰውን መተቸት፣ እውነቴን ነው። ይህ ባህሪ ደግሞ በጣም ያስጠላል ከሰው ባህሪ። ገና አልሞከረው ሞክረው። ከዛ በኋላ ሀሳብን ሼር ለምታደርገው ሰው ተሞክሮን አካፍለው። ከዚህ በላይ የምናገረው ነገር አይኖረኝም። ይቅርታ። አመሰግናለሁ ስለሰማችሁ። መልካም ሰናይ።